አባት አታልቅስ እናቴ ቀረባት ዓለም ዋንጫ ባንተ መበላት ቀረባት እናቴ እግር ኳስ ልጇን መዳር አቃታት እናቴ የገማ በጣም አንድ ችምባ እንዳይወጣ እናቴ ለእነዚህ ለግሞች አንድ ችምባ እናቴ አንድ ችምባ ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩኝ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ተዋቸው እነዚህ ማይረቡ ስብስቦች ቪቲኒያ ምትለው ማን የሚኖሩኝ እንዴት ማበል የፒኤስጂ ቤቶቹ ቆሻሻ ሚደው ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው። የደነዘዙ አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው። ከበቂ በላይ ነው። ማንኝ ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናት እንዴት አባቱ ነው የሚያቃጥለው። ወይኔ አይዞኝ በእናት በዚህ ስብስብ ለፋይናል እንኳን አይደርስም። ፋይናል አይሁን 4 ውስጥ አይደርስም። አንተ ቡድንህ እኮ ካልቻለ እኮ አሰልጣኙ ነው ደንቆሮ። ማይችለው እኮ አሰልጣኙ እኮ ነው። ማን ተጫዋቾቹ አይደሉ። በጣም ያሳፍራል። አንተ መስራት ያለብህ የሚገባህን ለዓለም አበርከተ ጨርሰሃል። ካሁን በኋላ ዓለም ዋንጫ አንተ አያስፈልግህ። የማይረባይ ቡድን ስብስብ ያለበት ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይሄንን ሮናልዶ አይደለም እያዩ ያደኩት። አንድ ሰው መታ አፍህን እንዳትከፍት እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁሉ አፍን እንዳትከፍት። እኔ ይሄንን ሮናልዶ አይደለም እያዩ ያደኩት። እናቴ ትሙት ምል ይሄ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን ምንድነው የሰራኸው ሜሪኖ? በማይመለከት ጉዳይ አንተ ለምን ትገባለህ? በማይመለከት ጉዳይ ለምን ትገባለህ አንተ? ወይኔ አርቴታ የስራን ይስጥ። ይሄን ሳይፈልግ አጥቂ አድርገህ ወይኔ ጉድ ሰራን ማንዬ። አያገባህም እኮ ያንተ ጉዳይ እኮ አይደለም እኮ ሜሪኖ። ዝም ብለህ ሚድፊልድ ላይ አትጫወትም እንዴ ማን? ወይኔ አርቴታ ወይኔ እርኩስ አጥቂ አደረገው ይሄ ልጅ። ወይኔ አያገባህም ሜሪኖ። እንዲህ የወደድኩ ሜሪኖ ምንድነው የምትሰራው? ያንተ ጉዳይ እኮ አይደለም እኮ ይሄ። ኧረ በእናትህ ምን አይነት እኮ ነው ያገባው አንተ? 9 ቁጥር ራሱ እኮ እንደዚህ አይነት አጨራረስ አይጨርስም አንተ። ወይኔ አርቴታ ነው ሁሉ ስራ ይሰራው። ባሪውን ነገር አድርጎ አግቡ ፕሊዝ፣ ፖርቱጋሎች ፕሊዝ። በዚህ በቀረችው ደቂቃ እንኳን አግቡ በእናታችሁ አግቡ በእናታችሁ። ኧረ ተው ሚኬል ሜሪኖ ምን ነው አባቴ? እቺ ብቃትሽ እኮ እናቃታለን። ተቀይረህ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት።
ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰውዬ ደግሞ ሚኬል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባን የታወቀኝ ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘዌ ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን። ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች በእርግጥ። ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ